አጫጭር የሰዓቱን ዜናዎች ይዘን ቀርበናል። የ2018 ጠቅላላ የመራጮች ምዝገባ እየተካሄደ ሲሆን ድምጽ የሚሰጥበት ዕለት 18 ዓመት የሞላው ማንኛውም የኢትዮጵያ ዜጋ መምረጥ እንደሚችል ተገልጿል። በአካባቢው ለ6 ወር እየኖረ ግን መሆን እንዳለበት የኢትዮጵያ ምርጫ ቦርድ አስታውቋል። 47 የፖለቲካ ፓርቲዎች የተመዘገቡ ሲሆን 10934 እጩዎች ቀርበዋል። 2098 እጩዎች ለሕዝብ ተወካዮች ምክር ቤት፣ 8736 ደግሞ ለክልል ምክር ቤት እንደሚወዳደሩ ተገልጿል። ምርጫ ቦርድ 30 በመቶ የሚሆነውን የመንግስት ድጋፍ ለፖለቲካ ፓርቲዎች ለቀቀ። 81.2 ሚሊዮን ዜጎች የንጹህ መጠጥ ውሃ ተጠቃሚ ሆነዋል ሲል የውሃና ኢነርጂ ሚኒስቴር አስታወቀ። ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህን ይመስሉ ነበር። በሌላ ጊዜ እስከምንመለስ ድረስ መልካም ጊዜ ይሁንላችሁ።